ሰላም ጤና ስጥልኝ። እንዴት ናችሁ? የሶሬታ ፋሚሊ አለው። እኔ የዛሬው በዚህ ፎቶዎች በማሳያችሁ ከህይወት በህይወት ኖረንና ከሞትን በኋላ ያለውን በፎቶ ነው ማስረዳችሁና እዩት። እቺ ሴትዮ አሁን ደስተኛ፣ ቦታው ያምራል፣ በጎች፣ ሁሉ ነገር የተስተካከለ ነው። ሰው በህይወት ሲኖርና ከሞተ በኋላ ያለውን ልዩነት ነው ማሳያችሁ። እዚህ ጋር ሴትዮዋ አረፈች፣ ሞተች 2025 ማንም የለም። ስለዚህ በዚህ ምድር ላይ ሰው ሲኖር ምን ያህል ልዩነት በህይወት ስንኖር ምን አይነት ቤታችንም ሰፈራችንም እንደሚያምር ነው የሚያሳየኝና የሆነ ውስጤ የተረበሸ ነገር ስሜት አለው እና ይህንን ልላችሁ ነው። ሁለተኛው ደግሞ እነዚህ ንዋቸው እዚህ ጋር በወጣትነታቸው በአፍላ እድሜያቸው በፍቅር አብረው ወልደው ከብደው አርጅተው እዚህ ጋር ደግሞ እዋቸው አብረው አርጅተው ደስ አይልም? ደስ አይልም? በጣም ነው ደስ የሚለውና በወጣትነትና በእርጅና ያለው ውበታቸውም እንዳለ ነው እና ይሄን ልላችሁ ነው። እዚህ ጋር ደግሞ ሴትዮዋ ዳቦ ትጋግራለች። ቤቱ ያምራል፣ ሁሉም የተስተካከለ ነው እና ሴትዮዋ ሞታ ነው። እዩት፣ ባዶ ቤቱ ፈረሰ፣ የሚያዩ የለም። ስለዚህ በህይወት ስንኖር ነው ሁሉ ነገር የሚያምረው ለማለት ፈልጌ ነው። እዚህ ጋር ደግሞ ማማ አልጋ ላይ ናቸው 2010 ላይ ማለት ነው። ያው ቆንጆ ሆነው አልጋቸው ላይ ቁጭ ብለው እንግዲህ እየተጫወቱም ቴሌቪዥንም እያዩ ነው መሰለኝ። ደስ የሚል ነው። ግን ቀጥሎ ያለው ግን በጣም ያሳዝናል። እሳቸው በህይወት የለውም፣ ቤታቸውን ፈረሰ፣ ማንም ዞር ብሎ ሊያየው አልቻለም። ስለዚህ የሰው ልጅ በህይወት ሲኖር ምን አይነት ልዩነት እንዳለው ትምህርት የሚሰጥ ነው። እዚህ ጋር ደግሞ 2014 እድሜያቸው ገፋ ያሉ አዛውንቶች ቁጭ ብለው ኢዩስቲ ቤቱ አያምር? መጋረጃው ስታይሉ ምናምን በጣም ደስ ይላል እና ግን 2025 በህይወት የሉም። እዩት አልጋቸው ምን እንደሚመስል፣ ቤቱ ቆሽሾ አርጅቶ ማንም ዞር ብሎ የሚያዩ የለምና በጣም ነው። እዚህ ጋር እዩት ውበቱ፣ ልዩነቱን እዩት። እዚህ ጋር ደግሞ እዩት ቆሽሾ አርጅቶ ቤቱ እየፈረሰ መሆኑ የሰው ልጅ በህይወት ሲኖርና በህይወት ሳይኖር ልዩነቱን ማለት ነው። ቀጥሎ ደግሞ እኚህ ቁጭ ብለዋል። ያው እድሜያቸውም ገፋ ቢል ውበቱ፣ ጽዳቱ፣ ፎቶ መጋረጃው በጣም ነው የሚያምረውና እዚህ ጋር ደግሞ ያሉት ማዘር 2025 በህይወት የሉም። እንግዲህ እዩት ቤቱ ምን ያህል እንደፈረሰ። ያ መጋረጃ ተነስቷል፣ ያ ፎቶ ተነስቷል፣ ያ ወንበር የለም፣ ወርጅት ብሏልና የሰው ልጅ በህይወት ሲኖር በጣም የሆነ ስሜት ነው የሚሰማው በእውነት። አሁን ውስጥ ያምር መጋረጃው፣ ፎቶዎቹ፣ ወንበሮቹ፣ አልጋው ውበቱን። እዚህ ጋር ግን 2025 እዩት እንዴት እንደሚያሳዝን ትዝታ ሆኖ በቃ ዳግም። እዚህኛው ጋር ደግሞ እዩት። እዚህ ጋር ማዘር ቁጭ ብሎ ዜና እያነበቡ ይሁን እየጻፉ ግን ቤቱን ዩት፣ ፍላወሩ፣ ብርሃኑ ይገባል። እሳቸው ቁጭ ብለው ጽድት ብለው እዩት። እስቲ አምር ህይወት በጣም ይሁን። እዚህ ጋር ደግሞ 2025 ልብ የሚነካ የሚረብሽ የሆነ የሚያስጠላ ስሜት የሰው ልጅ ይሰማዋል። ያው መቼስ ከሞትን ቀና ብለን አናይምና በጣም ነው እንትን የሚለውና ስሜቱ ኖሮብኝ ነው ላካፍላችሁ ብዬ ነው። እና ማንም ሰው በዚህ ምድር ላይ ይኖራል። ለድጋሚ ደግሞ አፈር ነህና ወደ አፈር ትመለሳለህ ብሏል እግዚአብሔር። ስለዚህ ይሄ ነው
ሰው በህይወት እና በሞት መካከል ያለው ልዩነት ከሞት በፊትና ከሞት በኋላ በሚለው ያዝልኝ። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ፣ ሼር፣ ኮመንት ማድረግ አትርሱ። ወዳችኋለሁ። መልካም ጊዜ